ፊልሙ የሚጀምረው ጆሽ የተባለ ትንሽ ልጅ በክፍሉ ውስጥ ከመጫወቾቹ ጋር ሲጫወት እያሳየን ነው። እናቱ ስትጠራው ጨዋታው ተቋርጦ ቁርስ ለመብላት ወደ ታች በፍጥነትም ወረደ። ወላጆቹን ኬቪንና ቤዝን የተመለከትን ሲሆን ሁላቸውም ሙሉ በሙሉ ኖርማልና ፍቅር የሆኑ ቤተሰብ ይመስላሉ። ኬቪን ወደ ስራ ከሄደ በኋላ ጆሽ በጓደኛው ዳንኤልና እናቱ ጆርጂያ ተወስዶ ጆርጂያ ሁለቱንም ልጆች ወደ ትምህርት ቤትም አደረሰቻቸው። በኋላ በትምህርት ቤት ጆሽ በጣም ብቸኛ ልጅ እንደሆነ እንረዳለን። ሌሎች ልጆች ሲጫወቱ እሱ ብቻውን በመሆን አብዛኛውን ጊዜ በራሱ ዓለም ውስጥም ይጠፋል። በዚያ ምሽት የጆሽ ወላጆች ቴሌቪዥን እያዩ ሳለ ከፎቁ በላይ ከሆነ ሰው ጋር ሲነጋገር ሰምተውት፣ ስለዚህ ቤዝ ልጁን ለማየት ሄዳ ብቻውን ሲያወራ አገኘችው። ወደ ኬቪን ተመልሳ ጆሽ ምናባዊ ጓደኛ ሊኖረው እንደሚችል ስትነግረው በሚቀጥለው ቀን ባሏና ልጇ እንደተለመደው ከወጡ በኋላ ቤዝ በጣም ታማ አልጋ ቁራኛ የሆነችውን እናቷን ለመጎብኘት ሄዳ አሮጊቷ ሴት ቤዝ እህቷ የት እንዳለች ስትጠይቃት ስለዚህ ቤዝ በቅርቡ ትመጣለች በማለትም ዋሸቻት። በእውነቱ ግን እህቷ ለመምጣትም እምቢ ብላለች። በምሽት ቤተሰቡ ራት እየበሉ ሳለ ጆሽ ለምናባዊ ጓደኛውም ሳህን አዘጋጅቶ ወላጆቹ ስሙ ማን እንደሆነ ሲጠይቁት ጆሽ ግን ጓደኛው መናገር እንደማይፈልግም ይገልጻል። ሆኖም ጓደኛውን ፍቃድ ከጠየቀ በኋላ ጆሽ ዚ የሚለውን ስም በወረቀት ላይም ጻፈ። በሚቀጥለው ቀን ጆሽ እንደተለመደው ዳንኤልና ጆርጂያ ሊወስዱት ይመጣሉ ብሎ እየተመለከተ ነገር ግን ሳይመጡ ሲቀሩ ቤዝ ራሷ ወደ ትምህርት ቤት ከማድረስ ውጪ ሌላ አማራጭ አይኖራትም እና የዳንኤልና ዛሬ እንደማይመጡ ተናግራ እንደሆነ ልጇን ስትጠይቀው እሱ ግን ሙሉ በሙሉ ችላ ብሏት ከመኪናው ውስጥ እንኳ ደህና ሁኚ ሳይል በፍጥነት ወደ ትምህርት ቤትም ገባ። ከሰዓት በኋላ ቤዝ ከትምህርት ቤት ጥሪ የደረሳት ሲሆን ስለዚህ እዚያ ሄዳ ከመምህርቷ ጋር መገናኘት አለባት። መምህርቷም ጆሽ ላልተወሰነ ጊዜ ከትምህርት ቤት መታገዱን አስደንጋጭ በሆነ መንገድም ገለጸች። እንደ ብልግና አነጋገር መጠቀምና የክፍል ጓደኞቹ መምታት ያሉ ተከታታይ ጥፋቶችን እንደፈጸመም ይታወቃል። መምህርቷ በተጨማሪም የተለያዩ ጥፋቶቹን የሚያስረዱ የቀይ ካርዶች ክምር ለቤዝ ያሳየቻት ሲሆን ሁሉም በኬቪን የተፈረሙም ይመስላሉ። ጆሽ በባህሪው ላይ መሻሻል ካላሳየ በስተቀር ታግዶ እንዲቀር ከማድረግ ውጪ ሌላ አማራጭ እንደሌለ ትናገራለች። በኋላ ቤት ውስጥ ቤዝ ሁሉንም የጆሽ ጥፋቶች የሚያብራሩትን ቀይ ካርዶች እያነበበች ሚስጥር አድርጎ ስለጠበቃቸውን ባሏን እየወቀሰችው፣ ኬቪን ግን ይቅርታ ጠይቆ ልጅ በመሆኑ ነውና አንዳንድ ጊዜ ችግር ውስጥ መግባት ለነሱ የተለመደ ነው ይላል። ቤዝ ግን ጆሽ ምንም አይነት ኃላፊነት ለመውሰድ ፍቃደኛ ስላልሆነና ሁሉንም ነገር በአዲሱ ምናባዊ ጓደኛው ላይ ስለሚወቅስ ከዚህ ያለፈ ነገር እንደሆነም ታምናለች። በሚቀጥለው ቀን የቤተሰብ ሐኪማቸውን ሲገርን ጎብኝተው እሱም ልጆች ምናባዊ ጓደኛ ማድረጋቸው ሙሉ በሙሉ የተለመደ እንደሆነ ይናገራል። ልጅ ያላችሁ ምናባዊ ጓደኛ የነበራችሁ አላችሁ? ወላጆቹ ከእሱ ጋር ተጨማሪ ጊዜ እንዲያሳልፉና አብረውት በተደጋጋሚ እንዲጫወቱ የመከራቸው ሲሆን ይህም በእውነተኛ ሰዎች ዙሪያ በራሱ የመተማመን ስሜት እንዲሰማውም ያደርገዋል። ከመሄዳቸው በፊት ጆሽ ዚን እንዲፈጥንም ጠይቆት ይህንን ሲሰማ ሐኪሙ በሆነ ምክንያትም በግልጽ የደነገጠ ይመስላል። በኋላ ቤዝ ከእህቷ ጄና ጋር መናፈሻ ውስጥ ተገናኝታ ታማሚ እናታቸውን እንድትጎበኛ ስትገፋፋት ጄና ግን እሷን በዚያ መጥፎ ሁኔታ ውስጥ ለማየት መታገስ እንደማይችል ትናገራለች። በዚያ ምሽት ቤዝ በወጥ ቤት ውስጥ ባለ ድምፅ ደንግጣ ነቅታ ልጇን ለማየት ስትሄድ አልጋው ላይም እንደሌለ አስተውላ እሱ መፈለግ ጀምራ በመጨረሻም በኩሽና ውስጥ ቢላዋና ሳንዱች ይዞ ማገኘችው። ልጁ እዚያ ያለው ዚ ስለተራበና የዳቦውን ጠርዝ ስለማይወደው ሊቆርጥለት እየሞከረ እንደሆነም ይገልጻል። ቤዝ ግን ወደ አልጋው እንዲመለስ ከመናገሯ በፊት ቢላዋውንና ሳንዱቹን በረጋ መንፈስም ወሰደችበት። ኬቪን ወደ ስራ ከሄደ በኋላ ቤዝ ጆሽን ወደ መጫወቻ ቦታ ወስደው እዚያም ሁለቱ በስላይድ ላይ በመንሸራተትና መድፍ በመተኮስ ጥሩ ጊዜ እያሳለፉ በአንድ ወቅት ጆሽ ወደ ትልቅ የመጫወቻ ቱቦ ውስጥም ይሮጣል። ቤዝ እሱን ስትመለከተው ከጀርባው አስፈሪ ምስል በማየቷም ደነገጠች። ልጇን ለማዳን ወዲያውኑ ወደ ውስጥ ስትገባ ነገር ግን ምስሉ ጠፍቷልና ጆሽ መሬት ላይም ሳይንቀሳቀስ ተኝቷል። ነገር ግን ልጇ ፕራንክ እያደረጋት ብቻ ነበር። በዚያ ምሽት በራስ ሰዓት ጆሽ ዛሬ ምን ያህል እንደተጫወቱ ለአባቱ በደስታ ሲነግረው ቤዝ ግን በግልጽ ተረብሻ እናያታለን። እናቱ ለዚህ ትንሽ ወተት እንድትቀዳለት የጠየቀ ሲሆን ነገር ግን ወተቱ ቀነስ ያለ ቅባት ያለው መሆን አለበት። በኋላ የተጨነቀችው ቤዝ ለባሏ ሚስጥር በማውጣት ዚን ለአንድ ሰከንድ ያህል ያየችው እንደመሰላት ስትናገር ይህንንም ሲሰማ ኬቪን እሱም አንድ ነገር ሊነግራት እንደፈለገ ገለጸ። ከጥቂት ምሽቶች በፊት እሱ ደግሞ ከጨለማ ጥግ አንድ ሰው ሲመለከተው እንደታየው አስቦ ነበር። ይህም ቤዝም በጣም ሲያስደነግጣት ነገር ግን ባሏ በድንገት እየሳቀ እየቀለደ እንደነበርና ዚ እውነተኛ እንዳልሆነም ይናገራል። ከቀናት በኋላ የቤዝ እናት በቤቷ ውስጥ የሞተች ሲሆን ነገር ግን ቤዝም ሆነች እህቷ በተለየ ሁኔታ የተጎዱም አይመስሉም።
ጄና የእናታቸውን አስክሬን ለማየት ስትሄድ በድንገት ቤዝ ከቤቱ ውስጥ ከትልቅ ቦታ ዚ የሚል ድምፅ ደጋግሞ ሲናገር ሰምታ ድምፁ ወደ ምድር ቤት መርቷትም እዚያም የአልፋቤት መጫወቻ ብቻውን ሲጫወት አግኝታ ከዚያም ይቆምና ጄና መታ እናታቸውን ለማየት ልቧ እንዳልቻለም ትናገራለች። ወደ ቤት ከተመለሰች በኋላ ቤዝ ከጆሽ ጋር የጨዋታ ቀጠሮ ለማመቻቸት የጆሽ የክፍል ጓደኞች ወላጆች ጋር ብትደውልም ነገር ግን አብዛኞቹ እምቢ ይላሉ። በመጨረሻም ከጆርጂያ ጋር ለመገናኘት ችላ ወደ ቤቷ ሄዳ ጆሽ ከዳንኤል ጋር ለመጫወት ሲሄድ ጆርጂያ ለቤዝ በመጥፋቷ ይቅርታ ጠይቃት ጆሽ እንስሳትን ስለመጉዳት ደጋግሞ ስለሚናገር ዳንኤል በጣም ተረብሾ እንደነበርም ገለጸችላት። ቤዝ ጆሽ እንደዚህ ያለ ነገር ፈጽሞ እንደማያደርግ ስትከራከር ጆርጂያ ግን የራሷን ልጅ ለመጠበቅ ብቻ እየሞከረች እንደሆነ ትናገራለች እና በድንገት ልጇ ከፎቁ ላይ ወድቆ እናትየው ወደ ሰው ስትሮጥ እዚህም ቤዝ ቀና ብላ ስትመለከት ጆሽ በደረጃው አናት ላይ ፊቱ ላይ ጭካኔ የተሞላው እይታ ይዞ ቆሞ አየችው። በኋላ አምቡላንስ ዳንኤልን ወደ ሆስፒታል ሲወስደው በዚህ ጊዜ ቤዝ ጆርጂያን ይቅር እንድትላት ስትጠይቃት ጆርጂያ ግን በቁጣ እንድትወጣም ነገረቻት። ቤዝም በጣም አስደንግጧት ወደ ቤት ከተመለሰች በኋላ የራሷን ልጅም መፍራትም ጀመረች። በሚቀጥለው ቀን ቤዝ ለጆሽና ለዚህ ቁርስ አዘጋጅታ ጥቂት ኪኒኖችን በልጁ መጠጥ ውስጥም ትፈጫለች። ነገር ግን ስትጠራው ጆሽ ወደታችም አይመጣም። ስለዚህ ቤዝ ራሷ ወደ ፎቁ ወጣ ልጁ በግድግዳው ላይ የዚህን ስዕል ስሎም አገኘችው። ቢሆንም ልጇን ወደ ራት ጠረጴዛ ማምጥታው ነገር ግን ጆሽ ዚ እንዳይጠጣ እንደነገረው በመናገር ወተቱን ለመጠጣትም እምቢ ይላታል። ስለዚህ ቤዝ ደህንነቱ የተጠበቀ መሆኑን ለማረጋገጥ የወተት ጄሪካኑን ወስዳ ራሷ ስትጠጣው ከዚያ በኋላ ጆሽን በመጨረሻም ይጠጣዋል። ከጥቂት ቀናት በኋላ ቤዝና ጄና ከጆሽ ጋር እቃዎችን ለማሰር ወደ ሟች እናታቸው ቤትም ይደርሳሉ። እህቶቹ በምድር ቤት ውስጥ ሲፈልጉ ከልጅነታቸው የተረፉ አሮጌ እቃዎችንም ከቤተሰብ ፎቶዎችና ከቪኤችኤስ ካሴት ጋርም አገኙ። ቤዝ ወደ ፎቅ ስትመለስ ጆሽም የትም እንደሌለ ስታስተውል ይህም በጣም እንድትጨነቅ አድርጓት በመጨረሻም በፎቅ ላይ ባለው ክፍል ውስጥ በዝምታ ቬንቲሌተሩን ሲመለከትም አገኘችው። ስለዚህ የደነገጠችው ቤዝ በፍጥነት ከክፍሉ አውጥታው ወደዚያ ዳግመኛ እንዳይገባም ትነግረዋለች። ወደ ቤት ከተመለሰች በኋላ ቤዝ ቀደም ብላ ያገኘችውን የቪኤችኤስ ካሴት ማጫወት ጀመራ። እሱም ከልጅነታቸው የነበረው የእህቷ የልደት ፓርቲ ቪዲዮ ነው ተገኘ። መጀመሪያ ላይ ቤዝ በደስታ ብትመለከትም ነገር ግን እሷ ልጅ እያለች ዚ ከእሷ ጋር እንዲመጣ ስትጠራው ስታይ ነገሮችም ወደ ጨለማ ይለወጣሉ። ቴፑን ደጋግማ ስታየው እውነተኛ መሆኑንና እሷም ዚ የሚባል ምናባዊ ጓደኛ እንደነበራትም ተገነዘበች። አስደናቂው ግኝት በጣም አናውጧት ወዲያውኑ የቪኤችኤስ ቴፑንም ስታቃጥል በዚያ ጊዜም በሩቅ የሚያስተጋባ የስቃይ ጩኸትም ሰማች። በሚቀጥለው ቀን ኬቪን በጆሽ ክፍል ውስጥ ያለውን አስፈሪ የዚህን ስዕል ለማጥፋት መቀባት ጀመሩ። በኋላም ቤዝ ጆሽን እንዲበላ ጠርታው ነገር ግን ልጁ በጣም ታሞ በድንገት በራት ጠረጴዛው ላይ ማስታወቀ። ኬቪን ልጁን ሲንከባከብ ቤዝ በሚስጥር የሰጠችው መድኃኒት የጎንዮሽ ጉዳት ሊሆን እንደሚችል በማመን ለሐኪሙ ስትደውል ኬቪን ንግግሩን ሰምቶ ሳትነግረው ልጃቸውን በመድኃኒት በማከሟም በቁጣም እየከሰሳት ሁለቱ ወደ ሞቃት ክርክር ውስጥ ገብተው ኬቪን ኪኒኖቹን ወስዶ ወደ መጸዳጃ ቤትም አፈሰሳቸው። በዚያ ምሽት ቤዝ የታመመውን ልጇን አስተኝታ ሳለች ዚ የሚለውን ስም የሚደጋግመውን ድምፅ ሰምታ ወደ ድምፁ በፍጥነት ሄዳ ያንኑ መጫወቻ ድምፅ ሲያወጣም አግኝታው ነገር ግን እንደነቃችው ዝም ይላል። ቤዝ ለመውጣት ስትዞር ነገር ግን መጫወቻው በድንገት እንደገና ዚን መደጋገም ከመጀመሩ በፊት ስሟን የጠራ ሲሆን እሷ ስታነሳው በዚያ ጊዜም በርካታ የፊደል መብራቶች ማብራትም ይጀምራሉ። በመጨረሻም ኢማጂን ዚ የሚለውንም ይጽፋሉ። እዚህ ቤዝ ዚን እንድታስብ እያዘዛት እንደሆነ በድንጋጤ ተረድታ ስለዚህ ቤዝ ወደ ገንዳ ውስጥ ገብታ ዚን ለመሳብ ከመሞከሯ በፊት በዙሪያው ሻማዎችንም አበራች። ደጋግማ ኢማጂን ዚ ስትል እያንዳንዱ መደጋገም ሌላ ሻማ እየጠፋ ከዚያም ዚ ፊት ለፊቷ ሲከሰት ትቀውጠው ጀመራ። ከዚያ በኋላ ኬቪን በጣም የተናወጠችውን ሚስቱን ለማጽናናት ሲሞክር በዚህ ጊዜም ቤዝ ዚ እውነተኛ እንደሆነና እሱ የእሷም ጓደኛ እንደነበር ትናገራለች። በሚቀጥለው ቀን ቤዝ እንደገና በእናቷ ቤት ታይታ እዚያም የእናቷን እቃዎች እያደራጀች ሳለ ከፎቁ ላይ ድምጾችንም ሰማች። ለማየት በፍጥነት ስትሄድ እናታቸውን ለማየት እምቢ ስላለች ሰክራና እያለቀሰች ያለችውን ጄናን አግኝታት ቤዝ እህቷን ስታጽናናት ነገር ግን በዚያ ጊዜ በድንገት ዚ ፕላስ ቤዝ ፎሬቨር የሚለውን ቃል በአልጋው ራስጌ ላይ ተቀርጾ ስታየ ማስደነገጣት። በዚያ ምሽት ቤዝ ጆሽንም አስተኝታው ነገር ግን በዚያ ጊዜ እናቱና ዚ እርስ በእርሳቸው ስለተያዩ የተናደደም ይመስላል። ይህም በጣም አናዷት። ስለዚህ ለዶክተር ሲገር ደውላ ለእሷ ቀጠሮ እንዲይዝላት ጠይቀው በሚያስደንቅ ሁኔታ ሐኪሙ ሁኔታውን ተረድቶ በልጅነቱ የደረሰባት ነገር እንደገና እየተከሰተ እንደሆነም ይጠይቃታል።
ትዕይንቱ ወደ ቀጠሯቸው ቀን ተዘዋውሮ በዚያ ጊዜም ሐኪሙ በበፊቱ ስብሰባቸው ጆሽ የዚህን ስም ሲናገር ሲሰማ እንደደነገጠ ይናገራል። የድሮ የሕክምና መዝገቦቿን ለቤዝ ሰጥቷት እሷ የጆሽ እድሜ ላይ ያለች የእሱ ታካሚ እንደነበረችም ገለጸላት። የቤዝ ምናባዊ ጓደኛ አባቷ ወደሱ እንዲያመጣት ያደረገው ምክንያት እንደነበረ አብራርቶ ሆኖም በመጨረሻ አባቷ እሷን ማምጣትም አቆመ። ስለዚህ ሐኪሙ ቤዝ በቀላሉ ከምናባዊ ጓደኛዋ ጋር እንደተላቀቀችም ገምቶ ነበር። በመቀጠል ዶክተር ሲገር ከልጅነቷ ጀምሮ የነበረውን የምክክር ቪዲዮ እያሳያት፣ በዚህ ጊዜም ትንሿ ቤዝ አባቷን እንደማትወደውና ወደ ትምህርት ቤት መሄድ እንደማያስፈልጋት ትናገራለች። ዚህ ስታርግ እንደሚያገኛትና ሁለቱም ተጋብተው ብዙ ልጆች እንደሚወልዱ እንደነገራትም ታብራራለች። ይህም ቤዝን በጣም አስደንግጧት ሐኪሙ ዚህ እሷን ለማግኘት ሲል ጆሽን እየተጠቀመበት እንደሆነና እሱ በእውነት የሚፈልገው ቤዝ ራሷን እንደሆነም ነገራት። ከሐኪሙ ቢሮ ስትወጣ የተደናገጠችው ቤዝ ደጋግማ ለባሏ ብትደውልም እሱ ግን ጥሪዋንም አይመልስም። ስለዚህ ወደ ቤት በተሻለ ፍጥነት ሮጣ። በእንደዚህ አይነት ጊዜ ቤት ውስጥ ኬቪን ጆሽን ለማየት ወደ ክፍሉ ሲገባ፣ ነገር ግን ቀደም ብሎ ያጠፋው ስዕል በሆነ መንገድ ግድግዳው ላይ እንደገና በመታየቱም ይደነግጣል። በቅርቡ የአልፋቤት መጫወቻው እንደገና ዚ የሚለውን ስም መደጋገም ሲጀምር ኬቪን አጥፍቶት ወጥቶ፣ ነገር ግን በድንገት በክፍል ውስጥ ያለው እያንዳንዱ መጫወቻ ህይወት ዘርቶ ሁሉም በአንድ ጊዜ እያበሩም ይብረቀረቃሉ። ከዚያ ዚ በድንገት ወደ ህይወት ከመምጣቱ በፊት የስዕሉ አይኖችን ማብራት ጀምረው ብዙም ሳይቆይ ቤዝ ወደ ቤት ስትመለስ ሙሉ ቤት በእሳት ተውጦ በማየቷም ደነገጠች። ወዲያውኑ ወደ ውስጥ ስትገባ እዚያም የሞተውን ባሏን በደም ተሸፍኖ ዚ ፕሌይታይም የሚል ቃል ግድግዳው ላይ ተጽፎም አገኘችው። ከዚያ ቤዝ ጆሽ ከክፍሉ ሲጮህ ሰምታ፣ ነገር ግን በሩ ከመዘጋቱ በፊት አንድ ጥንድ የሚያበሩ አይኖች በድንገትም ይቆጥጡታል። ስለዚህ ምስኪኗ ቤዝ በሩን በግድ ለመክፈት በከፍተኛ ሁኔታ ብትሞክርም ነገር ግን ልታደርገውም አልቻለችም። ሌላ አማራጭ ስለሌላት የሱ እንደምትሆን ለዚህ ነግራው በሩን በመጨረሻ ተከፍቶ ልጇን እንዲመልስላት ለምናው፣ ይህም ቤዝ ጆሽን እንድትይዝና ከሚቃጠለው ቤት እንድታመልጥም አስቻላት። ትዕይንቱ ከጥቂት ቀናት በኋላ ተሸጋግሮ እዚያም ቤዝ ጆሽን እንድትንከባከበው ወደ ጄና ቤት እንዳመጣችውም እናያለን። ጄና እንደዚህ ያለ ትልቅ ኃላፊነት መሸከም እንደማትችል ብትናገርም ቤዝ ግን ልጁ ከእሷ ጋር ደህንነቱ የተጠበቀ ስለሆነ ሌላ አማራጭ እንደሌላትም ነገረቻት። ለእህቷ ጥቂት ገንዘብ ሰጣት። ለጆስ ስትልም ራሷን እንድትሰበስብም ገፋፍታት። ይህንን ተከትሎ ቤዝ ሟች እናቷ ትኖርበት ወደ ነበረው የልጅነት ቤቷ ተመልሳ እንደገባች አይኖቿን ጨፍና ዚንም ማሰብ ትጀምራለች። መብራቶቹ በድንገት ጠፍተው ከጥቂት ጊዜያት በኋላ ዚ አስደናቂ ገጽታውንም አሳየ። በመቀጠል ቤዝ ድብብቆሽና ሌሎች የልጅነት ጨዋታዎችን በመጫወት ከዚህ ጋር ጊዜ ማሳለፍም ጀምራ ከሱ ጋር ቁርስ ለመብላት እንኳን ትቀመጣለች። ቤዝ እሱ እንደሚወደው ቅባት የሌለው ወተት እያቀረበች ከዚያ በኋላ ከሷ ጋር መብላት ጀመሩ። አንድ ቀን ከሰዓት በኋላ ቤዝ በቴሌቪዥን ካርቱን እያየች ሳለ ዶክተር ሲጋር ሳይታሰብ ወደ ቤቱ ደረሰ። እሷን ማናገር ይፈልጋል። ቤዝ ግን ዚ በአቅራቢያው እንደሚዞርና ካየው ደስ እንደማይለው ስለምታውቅ እንዲገባም ፈቃደኛም አትሆንም። ቢሆንም ግን ሐኪሙ እሷን ለመርዳት በመሞከር ወደ ውስጥ ገብቶ በቤዝ ባህሪ ላይ በመመስረት ዚ በአቅራቢያ እንዳለ በፍጥነት ተረድቶ ቤዝም በድንገት ዚ ከሰውየው ጀርባ ሲታይም ተመለከተችው። ስለዚህ ደንግጣ ዶክተር ሲገርን ከቤት አስወጥታው እሱም ከመሄዱ በፊት ይህንን ሙሉ ነገር እንደፈጠረችውና እሷ እያለቀሰች እያለች ሁሉም ነገር በጭንቅላቷ ውስጥ እንዳለ ለቤዝም ይነግራታል። ከዚያ በኋላ ቤዝ ሁሉንም መስኮቶች ከውስጥ መዝጋት የጀመረች ሲሆን ለራሷ መግቢያ ወይም መውጫ መንገድም አታስቀርም። በዚያ ምሽት በስልኳ ላይ የጆሽንና የኬቪንን ፎቶዎች ተመልክታ ነገር ግን ዚህ ሲመጣና ከእሷ ጋር ሲተኛ ማስቀመጥም አለባት። በሚቀጥለው ጠዋት ነቅታ ዚህ ስልኳን በቅናት ምክንያት እንደሰበረው በመገንዘቧም ደንግጣ በምሽት እንደገና ድብብቆሽ እየተጫወቱ ሲሆን በዚህ ጊዜም ቤዝ ወደ አንድ ክፍል ገብታ አንድ ሰው ቬንቲሌተሩ ላይ ተንጠልጥሎ በማየቷም ደነገጠች። ሆኖም ምስሉ ብዙም ሳይቆይ ያለምንም ምልክትም ይጠፋል እና ከአንድ አሮጌ ፎቶ በመነሳት ሰውየው እውነተኛ አባቷ እንደሆነ እንረዳለን። ቤዝ በሚቀጥለው ጠዋት ስትነቃ የሙሽራ ልብስ በአቅራቢያው ተንጠልጥሎ ያገኘች ሲሆን ይህም ዚ አሁን እሷን ማግባት እንደሚፈልግም ያሳያል። ልብሱን ከመልበስና በካርፔት ላይ በተዘረጉ የአበባ ቁራጮች መንገድ ላይ ከመሄድ ውጪ ሌላ አማራጭ አይኖራትም። በቴሌቪዥን ላይ የሰርግ ቪዲዮ በሚጫወትበት ሳሎን ውስጥ በቅርቡ ደርሳ በኋላ ከዚህ ጋር ጌም እየተጫወተች ሳለ ቤዝ በሚስጥር ለእህቷ ደውላ ከጆሽ ጋር ለመነጋገርም ትጠይቃለች። ቤዝ ምን ያህል እንደናፈቀችው ነግራው በቅርቡ እሱን ለመጎብኘትም ቃል ስትገባ ጆሽ ግን ጓደኛውን በመስረቅ እየከሰሳት በቁጣ ስልኩንም ዘጋባት። ከጥሪው በኋላ ቤዝ ስትዞር ዚ ንግግሩን እንደሰማና አሁን እንደተናደደም ማውቃ እሱን መፈለግ ስትጀምር ነገር ግን በፊተኛው በር ላይ ያለው እንቅፋት እንደተወገደና
በሩ በሰፊው ተከፍቶ እንደቆመ ያገኘች ሲሆን ይህም ዚ ከቤት እንደወጣም ያሳያል። ቤዝ ወዲያውኑ ለጄና ደውላ ጆሽን በተቻለ ፍጥነት ከዚያ እንድታወጣውም ነገረቻት። ጄና ግን ጆሽ ከጥቂት ጊዜያት በፊት ከነበረበት ቦታ እንደሌለ አውቃ ወዲያውኑ መደናገጥ ጀመራ። ጄና ሙሉውን ቤት ስትፈልግ ነገር ግን የትም ልታገኘው አትችልም። በተመሳሳይ ጊዜ ቤዝ ዶክተር ሲገር ከበርካታ ፖሊሶች አባላት ጋር ወደ ቤቷ ሲደርሱ አስተውላ ለመሸሸግ ፈጥና ከከባድ ፍለጋ በኋላ ጄና ጆሽ ባቡር በፍጥነት እየቀረበ ባለበት የባቡር ሀዲድ ላይ ሲጫወት አግኝታው ስለዚህ ወደ እሱም ትፈጥናለች። ወደ ቤት ስንመለስ ዶክተር ሲገር ይህንን ነገር የፈጠረችው እሷ በመሆኗ እሷ ብቻ የማቆም ኃይል እንዳላት ይነገራል። ይህም በአእምሮዋ ውስጥ አንድ ሀሳብ እንዲፈጠር አደረገ። በሌላ ቦታ ጆሽ በሚመጣው ባቡር ሊመታ ጥቂት ጊዜያት ቀርተውታል። ጄና ግን ወደ እሱ ለመድረስ በከፍተኛ ሁኔታም ትሞክራለች። በተመሳሳይ ጊዜ ዶክተር ሲገርና የፖሊስ አባላቱ በመጨረሻ ወደ ቤዝ ቤት በግድ ገብተው በጥንቃቄም ወደ ፎቁም ይወጣሉ። እዚያም ቤዝ አባቷ ከዓመታት በፊት የሞተበት ከዚያው ቬንቲሌተር ላይ ተንጠልጥላ በማግኘታቸውም ደነገጡ። በስልክ ላይ ጄና ለእህቷ ጆሽን ማዳን እንደቻለችና አሁን ደህና እንደሆነች እያለቀሰችም ትናገራለች። ትዕይንቱ ከጥቂት ጊዜያት በኋላ ተሸጋግሮ እዚያም ጄና ቤዝና ጆሽ አሁን አብሮ እንደሚኖሩም እናያለን። ቤዝ ሙከራዋ ከሽፎ እንዳልሞተች የተገለጠ ሲሆን ነገር ግን አሁን ምንም የመንቀሳቀስ አቅም የላትምና ራሷን እንኳን መመገብ አትችልም። በኋላ ጄና ጆሽን አልጋው ላይ አስተኝታ በዘመታ ክፍሉን ለቃ ወጥታ ከዚያ በኋላ ጆሽ ለቤተሰቡ አባላት አንድ ባንድ ደህና አደሩ ማለት የጀመረ ሲሆን እናቱን አባቱንና አክስቱን ጄናን እንኳን ደህና አደሩ ብሎ በመጨረሻም ለዚህ ደህና አደርም አለው። ፍጡሩ በእውነት ጠፍቶ እንደሆነ እንድንጠራጠር በሚያደርግ በዚህ አስፈሪ አጨራረስም ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ